ከየትኛውም ብሔር ያለን ፖለቲከኛ ወይም አክቲቪስት እከሌ እንደዚህ ብለን ተናግረን አናውቅ። እውነት ለመናገር ፈልጉና ብታገኙ ውሸት ነው በሉ። እነሱ ግን አንድ ቀን ስማችንን ሳያነሱ ውለው አድሩ። በማናቸውም ትንተና ውስጥ ስለ ኦሮሞ ፖለቲከኞች ጥላቻ፣ ስለ ኦሮሞ አክቲቪስቶች ጥላቻ ብቻ ነው የሚሰበከው ቀንና ሌሊት። ይሄን ሁሉ ችሎ ያ ህዝብ መኖሩ ራሱ እውነተኛ ሰላም ወዳድ ህዝብ ስለሆነ ነው። አገሪቱ ለምን እንዲህ አይነት ትርምስ ውስጥ ገባች ለማለትም አይቻልም። ቀንና ሌሊት እንደዚህ አይነት የጥላቻ ስብከት እየተሰበከ ምን ማድረግ ይቻላል? እኛ ምንችለውን በኃላፊነት እንወጣለን። ማንንም መሳደብ አንፈልግም። መብታችንን ግን ቅንጣት ታህል ለሰው አሳልፈን መስጠት አንፈልግም። መብታችንን ስናስከብር ደግሞ የሌላውንም ህዝብ መብት አንዲት ቅንጣት እንዲሸረፍ አንፈልግም። የጎረቤትን ሰላም አውቆ በሰላም መተኛት አይቻልም። ይሄንን በደንብ እናውቃለን። እኛ በሌላው ህዝብ መብት ኪሳራ የራሳችንን መብት የምናስከብር ሰዎች አይደለንም። ምክንያቱም እዚህ ያለ ኢፍትሃዊነት የትም ቦታ ላለ ፍትህ ጠንቅ መሆኑን ከነ ማርቲን ሉተር ኪንግ ንግግሮች የተማርንና የምንተገብር ሰዎች ነን። ሰው ምንም ነገር ይበል ክፉን በክፋቱ ይቀጥል። እኛ የሰውን ቃላት አንዲት ቃል ብቻ አውጥተን እከሌ እንዲህ አለ ብለን መንዝረን አንናገርም። እውነት ነው። ይሄ እንደዚህ አይነት ታሪክ የለንም። አንዲት ቃል መንዝረን ከዛ አውጥተን ቀኑን ሙሉ ትንተና ስንሰጥና ጥላቻ ስንዘራ አንውልም። የተናገረበትን አውድ ወይንም ኮንቴክስት እንረዳለን። እንዲህ ማለቱ ሊሆን ይችላል። ሰው ነው። ሰው ማይክሮፎን በሚይዝበት ጊዜ ብዙ ነገር ይሳሳታል። ይሄን ታውቃላችሁ። በየዕለቱ በምንነጋገራቸው ንግግሮች ውስጥ ስንት ስህተት ስንሰራ እንውላለን። ከአውድ ውጭ ሲወሰድ ይውላል። እነሱ የሚያደርጉት ይሄንን ነው። እኛ ግን በመልካም ነው ማየት የምንፈልገው። ሰዎች ሁሉ መልካም ናቸው ብለን እንጀምራለን እኛ። እነሱ ግን ሰው ሁሉ ክፉ ነው፣ በተለይ ኦሮሞ ሁሉ ክፉ ነው ብሎ ነው የሚጀምሩት። አንድ ሰሞን እኮ ሰው ይበላል ሁሉ ማለት ጀምረው ነበር። እውነት ለመናገር አሳዛኝ ነው ይሄ። ቢበላ እንኳን በላ አይባልም ነበር። እኔ በሆን አልልም ነበር። እንደኔ ያለ ፍጡር ሰውን እንዲህ ያረጋል ብዬ መናገር አልችልም ነበር። ይሄ የኛ ባህል አይደለም፣ የኛ ቫልዩ አይደለም ይሄ። ስለዚህ እነሱንም ተመልከቷቸው እስቲ። ማን ነው ሀገር እያባላ ያለው ማን ነው የሚለውን ነገር በደንብ ተመልከቱልን ባካችሁ። አንድ እጅ አያጨበጭብም። አንድ ህዝብ ብቻ ሰላም ፈላጊ ሆኖ ምንም ማድረግ አይችልም። ሰላም ከሁሉም ጋር መምጣት አለበት። እኛ ለሰላም እጃችን ሁልጊዜ ዝግጁ ነው። መሃል መንገድ ሄደን ከማንም ጋር መነጋገር፣ ከማንም ጋር አብረው መኖር እንፈልጋለን። የማንንም ሰላም መንሳት አንፈልግም። ስለዚህ ይህንን እንድትረዱልን እንፈልጋለን። በዚህ አጋጣሚ እዚህ ቦታ ስለተገኛችሁልን በጣም እናመሰግናችኋለን፣ እንወዳችኋለን። እግዚአብሔር ያክብርልን።